بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وبعد ود يتكبراتشو برنامجين تكتاتيوች ዛሬ ይዤላችሁ የመጣሁት ርዕስ ምንድነው? ለውጥን በተመለከተ ነው። ለውጥን ኢንሻአላህ አላህ Subhanahu Wa Ta'ala ፍቃዱ ከሆነ አብረን እናየዋለን ማለት ነው። እንደሚታወቀው ለውጥ ሁሉም ሰው በህይወቱ ላይ ፈልጎም ሳይፈልግም በራሱ ላይ ይመጣል። ለውጥ ብዙ አይነት ለውጦች አሉ። አእምሮአዊ ለውጥ አለ፣ ስነ ልቦናዊ ለውጥ አለ፣ ኢማናዊ ወይም ደግሞ እምነታዊ ለውጥ አለ። የተለያየ ሰዎች ከተለያየ ነገር ሊለዋወጡ ይችላሉ። ዛሬ ግን እኛ የምናየው በአላህ Subhanahu Wa Ta'ala የምናምን ወገኖች ኢማናችንን በአላህ ላይ ያለን እምነታችንን እንዴት አድርገን እናጠንክረው፣ በዚህ ላይ ደግሞ እንዴት ለውጥ እናምጣ፣ በደንብ ጠንክረን ትልቅ ደረጃ እንዴት እንድረስ፣ በኢማናችን ትልቅ ደረጃ ላይ እንዴት እንድረስ። ምክንያቱም ብዙ አይነት ለውጦች አሉ ብለናል። ሰዎች ከድህነት ወደ ሀብታምነት ሊቀየሩ ይችላሉ፣ ከሀብታምነት ወደ ድህነት ሊቀየሩ ይችላሉ፣ ከመሃይምነት ወደ አዋቂነት፣ ከአዋቂነት ወደ መሃይምነትም ሊቀየሩ ይችላሉ። ይሄ ሂደት ነው። ግን ዛሬኛ በኢማናችን እንዴት አድርገን ከፍ ብለን መጥቀን እንዴት እንገኝ የሚለውን ለውጥ ኢማን በማለት እንጀምራለን ማለት ነው። ለውጥ ስናስብ እንግዲህ ለለውጥ የሚያስፈልጉ አራት መሰረታዊ ነገሮች አሉ። አምስትም ማድረግ ይቻላል። አምስት መሰረታዊ ነገሮች አሉ። ዛሬ አንዱን እናየዋለን። ለውጥ እንግዲህ ምን ያስፈልገዋል ከተባለ የመጀመሪያው ማዕሪፋ ያስፈልገዋል፣ ማወቅ ማለት ነው። ያቺ የምትለወጠውን ነፍስ ባህሪ ማወቅ ያስፈልጋል። አያችሁ፣ ነፍሳችንን መረዳትና ማወቅ አለብን ማለት ነው። ምክንያቱም የሰው ልጅ ነፍስ ሶስት አይነት እንደሆነ አላህ Subhanahu Wa Ta'ala በቁርአን ላይ ያስቀመጠልን። እነዚህ ነፍሶች የመጀመሪያው ነፍስ ሙጥመኢን የሆነች የተረጋጋችና ሰላም የሰፈነባት ነፍስ ነች። ሁለተኛዋ ደግሞ ለዋማ በመባል ትታወቃለች። ራሷን በመውቀስ ትታወቃለች ማለት ነው። ራሷን ወቃሽ ነች ማለት ነው። አንዴ ጥሩ ትሆናለች፣ አንዴ ደግሞ ስተት ላይ ትወድቃለች። ሶስተኛው ደግሞ አላህ ይጠብቀን ከዚህ አይነት ነፍስ ሁላችንንም። ምን አይነት ነፍስ ነች? አልአማረቱ ቢሰው፣ ነፍስ መጥፎ ምታዝና በመጥፎ ነገር የተሰማራች ነፍስ ነች። እነዚህ የነፍስ አይነቶችን ጠንቅቀን ካወቅን ከየት ወደ የት መለወጥ እንዳለብን ይገባናል ማለት ነው። ባረከላሁ ፊኩም። النفس أمارة بالسوء إن النفس لأمارة بالسوء إلى الله سبحانه وتعالى. نفس بمدفو نجر تهزال ليجلال، بمدفو نجر نفساتشو عزاتشو ودا كفر كإيمان ودا كفر يكبس وجهالو كأمنت ودا كهدت مالتنا. ሁለተኛው ደግሞ ወንድምን እስከ መግደል ድረስ ያደረሰቻቸው ነፍስ አለች። እንዲሁም ደግሞ ወንድማቸውን ጉድጓድ እስከ መክተት ድረስ ያደረሰች ነፍስ አለች። እንዲሁም ደግሞ ነቢያቶቻቸውን አላህ Subhanahu Wa Ta'ala የምድር አምባሳደር ያደረጋቸውን የአላህ ምርጥ ደጋግ ባሪያዎችን ነብዮችን ደግሞ እስከ መግደል ደረጃ ያደረሰቻቸው ህዝቦች አሉ፣ ማህበረሰቦች አሉ። ነፍሱን ወደ መጥፎ ነገር በመድረስ ነብይን እስከ መግደል፣ ወንድምን እስከ መግደል፣ ወንድምን ጉድጓድ ውስጥ እስከ መክተት፣ እንዲሁም ደግሞ ከኢማን ወደ ኩፍር፣ ከእምነት ከትክክለኛው እምነት ወደ መጥፎ ክህደት ውስጥ የከተተቻቸው ሰዎች አሉ ማለት ነው። እዚህ ጋር ከኢማን ወደ ኩፍር የከተተቻቸውን ነፍስ ታሪክ እናያለን። ታሪኩ ሱረቱ ጣሃ ላይ እናገኘዋለን ማለት ነው። ይህ ታሪክ ሙሳ አለይሂ ሰላም የበኒ እስራኤል ህዝቦችን ከፊርዓውን ቀንበር ከባርነት ቀንበር ካወጣቸው በኋላ ይህ የአላህ ነብይ አለይሂ ሰላም ከወንድሙ ጋር ሆኖ ህዝቦችን ያስተማረ ነበር። አላህ እንዲገዙ አስተማራቸው። ካስተማራቸው በኋላ ወደ አላህ Subhanahu Wa Ta'ala ይሄዳል። ወዐጅልቱ ኢለይከ ረቢ ሊተርዳ አለ። ጌታዬ ሆይ አንተን ፍላጎት አንተን እንድትወድ ብዬ ወደ አንተ ተቻኮልኩ አለ። ወዐጅልቱ ኢለይከ ረቢ ሊተርዳ። ሱብሃንአላህ። በሱ በሄደበት አጋጣሚ ሙሳን ተክቶት ነበር። ሙሳ
ሲሄድ ሃሩንን ተክቶት ነበር የሄደው ለህዝቦቹ አለይሂ ሰላም ሃሩንን ማለት ነው ወንድሙን እሱም ነብይ ነው ሃሩንን ለህዝቦቹ አለይሂ ሰላም ተክቶላቸው ሄደ ለበኒ እስራኤል ህዝቦች በዚች አጋጣሚ አንድ ሳሚሪ የሚባል ከበኒ እስራኤል ዘር የሆነ እነዚህን ሰዎች ከኢማናቸው ወደ ኩፍር እንዲሄዱ አደረጋቸው ምን አድርገው ወይፈንን ሰራና ወይፈኑ ውስጥ አፈርን በተነበት ከዛ ወይፈኑ ድምጽን አወጣ ልክ ያ ድምጽን ሲሰሙ ምንድነው ይሄ ሲሉት ይሄ እኮ አምላካችሁ ነው ይሄ ነው አምላካችሁ አምልኩ ሙሳ እኮ ረስቶ ነው ሌላን አምላክ የሚፈልገው ይሄ ነበር እኮ አምላኩ ብሎ ህዝቦቹን ማስተማር ጀመረ ከዛ ሙሳ ተመለሰ ወደ ህዝቦች እኮ ተመልሰዋል ሲባል ቀጥታ ተመለሰ ከዛ ወንድሙንም ጠየቀ ምንድነው ሲል የተከሰተውን ነገር ለምን እንዳልከለከላቸውም ከነገረው በኋላ እኛ ዋናው መሐል ሸሂዳችን ምንድነው ሙሳ አለይሂ ሰላም ጠየቀው قال فما خطبك يا سامري ያለው አንተ ሳሚሪ ሆይ ምንድነው የተከሰተው ጉዳዩ ምንድነው ብሎ ጠየቀው قال فبصرت بما لم يبصروا به فقبضت قبضة من أثر الرسل فنبذتها وكذلك سولت لي نفسي عليه من دني يتكسته ولستيقوا النسو يالايوتن فبصرت بما لم يبصروا به النسو يالايوتن نيكو أيهن يالا من دني أيهو فقبضت قبضة من أثر الرسل يا ملائكتنيون فانا افن ياسكون يالا ملائكتنيو يرقتون فاناون افن ياسكون افرن عند افن ياسكون يالا فنبثها كزام بتنكوات على يتلي ويفانو لاي كبتنو بوهالا دمزن اودتا يا ويفن مالتنا كزاس من دنو يتكستو وكذلك سولت لي نفسي على لك እንደዚሁም ደግሞ ነፍሴ አሳመረችልኝ አስዋበችልኝ ሰዎችን እንዳሳስት ነፍሴ ምን አደረገችልኝ ሸለመችልኝ አለ ሱብሃንአላህ ኩፍሩን ማለት ነው ከዛ ያ ወይፈን ድምጽ አበጣለ ያ من اثر الرسل ያለው ምንድነው ሲል ዑለማዎች የተለያየን አስተያየት ሰጥተዋል ግን الامام السعدي رحمه الله تعالى عليه አብዛኛው ዑለማዎች የሄዱበትን አስቀምጠዋል ተፍሲራቸው ላይ ምንድነው ፊርዓውንን ወንዝ ውስጥ ሲያሰምጠው አላህ Subhanahu Wa Ta'ala አሰመጠው إنا لمدركون ሲሉ قال موسى عليه السلام إنا لمدركون አሉ አይደል ፊርዓውን ልክ ሲደርስባቸው إنا لمدركون አሉ ታሪኩ ላይ እንዳየነው ሙሳ عليه السلام ከጠየቀው በኋላ ሳሚሪን ነገረው ሳሚሪ እንደዚህ አድርጌ ነው አለ ይሄ من اثر الرسل ያነሳው አፈር የፋነው አፈር ከየት መጣ ሲባል ሙፈሲሮች የተለያየ ነገር ሐሳብ ሰጥተዋል الامام السعدي رحمه الله تعالى عليه تحقيق እንዳደረጉት ምን አሉ አብዛኛው ዑለማዎች ሙፈሲሮች ይሄዱበት ይሄ ያዘው አፈር ከየት ተገኘ ሲባል የጅብሪል አለይሂ ሰላም ፈረስ ነው ልክ ጅብሪል አለይሂ ሰላም የፊርዓውንን ባህር ውስጥ አላህ ካሰመጠው በኋላ ሲሻገር ይሄ ሰውዬ ያየዋል ሳሚሪ የሚባለው ያችን አፈር ዘገነና አስቀመጣት ከዛ በኋላ ምን አደረገ ወይፈኑ ላይ በተነው የጅብሪል አለይሂ ሰላምን ፈረስ አثር ነው ማለት ነው ያገኘው ከዛ በኋላ ድምጽ አሰማ ይላሉ በዚህ ምክንያት ከዛስ وكذلك سولت لي نفسي ልክ እንደዚሁ ደግሞ ነፍሴ አሳመረችልኝ አለ ህዝቦቹን እንዳለ ይሄ ነው አምላካችሁ ሙሳኮ አምላኩ ጠፍቶት ነው ይሄን ነበር ማምለክ ያለበት ብሎ ከኢማን ወደ ኩፍር ምን አደረጋቸው ወሰዳቸው እሱም ነፍሱ አማረቱን ቢሱነች በመጥፎ ነገር አዘዘችው እሱም ነፍሱ በመጥፎ ነገር አዘዘችው ልክ እንደዚሁም ደግሞ ሌሎቹንም ደግሞ ምን አደረገ አዘዛቸው የዝች መጥፎ የሆነች ነፍስ
ትእዛዝ ሁሉንም ወደ ኩፍር መለሰው ማለት ነው። አስቡት ምን ያህል ከባድ እንደሆነ። እቺ በመጥፎ የምታዝ ነፍስ በትክክል ካላወቅናት ካልተረዳናት ማለት ነው ስንቶችን ከኢማን ከሱና ከተውሂድ ስንቶችን አርቃለች። ስለዚህ የመጀመሪያው ነፍስ እንደዚህ አይነት ተግባር ትሰራለች። ከኢማን ነፍስ እቺ አማረቱን ቢሱ የተባለችው ከኢማን ወደ ኩፍር ሁሉ ደረጃ ታደርሳለች ማለት ነው። ሁለተኛው ታሪክ ደግሞ እንደሚታወቀው የአደም ልጆች ሁለቱ ቃቢልና ሀቢል የነበረውን ታሪክ አላህ Subhanahu Wa Ta'ala በሁለቱ መካከል የነበረውን ታሪክ ይተርክልናል ሱረቱል ማኢዳ ላይ ማለት ነው። فطوعت له نفسه قتل أخيه فقتله فأصبح من الخاسرين. فطوعت له نفسه قتل أخيه. شوف فطوعت له نفسه قتل أخيه فقتله فأصبح من الخاسرين. ይህ ሁለተኛው ታሪክ ነው። ደግሞ እነዚህ ሁለት ወንድማማቾች የአደም ልጆች ናቸው። እንግዲህ ታሪኩ ሰፊ ነው፣ ግን ነፍሱ ወንድሙን እንዲገል ምን አደረገችለት? አቀለለችለት። فطوعت له نفسه قتل أخيه فقتله فأصبح من الخاسرين. ከገደለው በኋላ እንግዲህ ከሳሪዎች ሆነ ማለት ነው። ወንድሙን እስከ መግደል ድረስ ነፍሷ ደርሰዋለች። ስለዚህ እቺ አማረቱን ቢሱ የሆነች ነፍስ በትክክል ማወቅ አለብን። ወንድሙን እስከ መግደል ደረጃ ድረስ አድርሰዋለች ማለት ነው። فطوعت له ነፍሱ ምን አደረገችለት? አገራችለት። መግደልን ቀለል አድርጎ እንዲያስብ አደረገው ማለት ነው። ዛሬ እንግዲህ የምናየው قتل النفس ምን ያህል ከባድ እንደሆነ ዘመናችንም ደግሞ እያሳየን ነው። የሰው ነፍስ እርካሽ ነው፣ ተራ ነገር ተደርጓል። ለምን? እቺ መጥፎ የሆነች ነፍስ ሰውን መግደል ቀለል አድርጋ እያሳየቻቸው ነው ማለት ነው። ስለዚህ እቺ ነፍስ ምን ያህል ከባድ ደረጃ እንደምትከተል እንግዲህ ሰውን መግደል ትልቅ ወንጀል ነው። ሚነል ከባኢር ነው። የገደለ ይገደላል ነው። እንደዚህ ሆኖ እያለ ግን ሰዎች ይገዳደላሉ። ስለዚህ በመግደል ላይ የምታዘን ነፍስ ከሆነች ወላሂ ትክክለኛ ነፍስ አይደለችም። ስለዚህ ነፍሳችንን በትክክል መፈተሽ አለብን። ሶስተኛው ደግሞ የዩሱፍ አለይሂ ሰላም ወንድሞች የሰሩትን ታሪክ እናውቃለን። ምን አሉ? ልክ ዩሱፍን አለይሂ ሰላም ተኩላ በለው ብለው ወደ አባታቸው ያዕቆብ መጡ። ሲመጡ ያዕቆብ አለይሂ ሰላም ምን አሉ? የውሸት ደምን ይዘው መጡ። ያዕቆብ አለይሂ ሰላም ምን አሏቸው? ቁርአን እንደሚያስተውሰን አላህ Subhanahu Wa Ta'ala በንግግሩ ላይ በቃሉ ላይ እንዳስቀመጠልን በል ሰወለት ለኩም አንፉሱኩም አምራን ፈصبر جميل والله المستعان على ما تصفون. بل سولت لكم أنفسكم ነፍሳችሁ ምን አደረገችላችሁ? ሸለመችላችሁ። ምን አምራን ጉዳዩን ማለት ነው። ወንድማችሁን እንድትጎዱና ወንድማችሁን በወንድማችሁ ላይ ጥቃት እንድታደርሱ ነፍሳችሁ ምን አደረገችላችሁ? አስዋበችላችሁ፣ ጥሩ አድርጋ አሳየቻችሁ። ፈሶብሩን ጀሚል አሉ። ምን ይበሉ? ፈሶብሩን ጀሚል እታገሳለሁ አሉ። መልካም የሆነን መታገስን እታገሳለሁ አሉ። ወላሁ المستعان على ما تصفون። ይሄ በጣም ከባድ ነው። ስለዚህ ወንድማቸውን ጉድጓድ ድረስ ከአባታቸው እንዲርቅ ሁሉ ያደረገቻቸው ያቺ አልአማረቱን ቢሱ። እዚሁ ሱራ ላይ ኢነ ነፍሰ ለአማረቱን ቢሱ ይላል። ነፍስ እኮ በመጥፎ ነገር ነው የምታዘው ይላል። ስለዚህ መጥፎ የምታዝ ነፍስ አለች። እቺን ነፍስ ጠንቅቀን ልናቃት ይገባል ማለት ነው። ሁለተኛው ደግሞ ምን አይነት ነፍስ ነች? ለዋማ ነች። አንዴ ተውበት ታረጋለች፣ አንዴ ደግሞ ትመለሳለች። እቺን ኢንሻአላህ በሚቀጥለው በሰፊው እናያታለን። ሶስተኛዋ ነፍስ ደግሞ ሙጥመኢን የሆነች ነፍስ ነች። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል ስለዚች ነፍስ? ያ አየቱሃ ነፍሱል ሙጥመኢና
ኢርጂዒ ኢላ ረቢኪ ራዲየተን መርዲያ አንቺ የተረጋጋሽ ነፍስ ሆይ ወደ ጌታሽ ተመለሺ ይላታል። ሙጥመኢኑ ነሽ አንቺ ሙጥመኢን የሆንሽ ነፍስ ወደ ጌታሽ ተመለሺ። ምን ሆነሽ? ራዲየተን መርዲያ የወደድሽና የተወደድሽ። ራዲየተን መርዲያ የተወደድሽና ወደሽና ተወደሽ ማለት ነው። ተመለሽ ወደ ጌታሽ ትባላለች። ወደ እኔ ባሮች ግቢ ትባላለች። ወደ ጀነትም ግቢ ትባላለች። እቺ ሙጥመኢን የሆነች ነፍስ ነች። ስለዚህ ራሳችን ቁጭ ብለን ልንፈትሽ ይገባል። የኔ ነፍስ ሙጥመኢን ነች? ረሱሉ ሰለላሁ ዐለይሂ ወሰለም በሐዲታቸው ሙጥመኢን የሆነችን እንዲሁም ደግሞ ለው አመፀኛ የሆነችን ነፍስ በበርካታ ሐዲታቸው ላይ ያስቀምጠዋል። ታላላቅ የሐዲስ ዘጋቢዎችም ዘግበውታል። ሁላችንም ግን ቁጭ ብለን የኔ ነፍስ ሙጥመኢን ነች ወደ አላህ Subhanahu Wa Ta'ala ማምለክ ወደ ብርሃኑ ወደ መልካም ነገር ነው የምትወስደኝ ወይስ ወደ ጨለማው ወደ ክፋትና መጥፎ ነገር ነው የምትለውን ቁጭ ብለን መመርመር አለብን። ለውጥ የሚጀምረው ራሳችንን በማወቅ ነው። ራሳችንን የምናውቀው ደግሞ ነፍሶቻችንን በትክክል ስንረዳ ነው። ነፍሳችን መመርመር አለብን። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።